ወትሮም በጥላትነት ባይነቁራኛ የሚጠባበቁት ሲበረታም በቀጥታና በተዘዋዋሪ የሚፋለሙት እስራኤልና ኢራን ካለፈው ሐሙስ ሰኔ 5 2017 ዓ.ም ሌሊት አንስቶ እስራኤል በከፈተችው ጥቃት ወደ ለየለት ጦርነት ውስጥ በመግባታቸው ዓለም ጭንቀት ውስጥ ገብቷል። እስራኤል በኢራን ዋና ከተማና በተለያዩ የሀገሪቱ ክፍሎች ውስጥ በፈጸመችው ከባድ ጥቃት በርካታ የሀገሪቱ ከፍተኛ የጦር አዛዦችና የኒኩሌር ሳይንቲስቶች ሲገደሉ የኒኩሌር ተቋማትና ወታደራዊ መሰረተ ልማቶቿ ላይ ጉዳት ማድረሱ ይታወቃል። ይህንን ጥቃት ተከትሎም ኢራን በበኩሏ የአጸፋ እርምጃ በመውሰድ በርካታ የእስራኤል ከተሞችን በሚሳኤሎችና በድሮኖች አጥቅታለች። ከዚህ ዕለት በኋላ የእስራኤል ጥቃት እየቀጠለ ሲሆን የኢራን የአጸፋ ምላሽም እንደ ቀጠለ ይገኛል። እስራኤል ኢራን አውዳሚውን የኒኩሌር ጦር መሳሪያ ለመታጠቅ ከጫፍ ደርሳለች፣ ይህም በህልውናዬ ላይ የተጋረጠ ስጋት ነው ስትል የምትከስ ሲሆን ኢራንም በበኩሏ እስራኤል ሉዓላዊነቷን እየገፋች በመሆኗ ራሷን ከመከላከል ወደ ኋላ እንደማትል አስታውቃለች። ነገሮች ከሚገመተው በላይ ከፍተዋል። እስራኤል እና ኢራን ያደረጉት ያሉት ጦርነት ዛሬ አራተኛ ቀኑን ሲይዝ ዛሬ በተሰሙ መረጃዎች ላይ ሲኤንኤን፣ አልጀዚራና ሌሎች የመረጃ ምንጮች ያጠናቀሩትን ዘገባ እንመልከት። ጥቃቶች በእጅጉ እየተስፋፉ ቀጥለዋል። ኢራን በእስራኤል የነዳጅ ማጣሪያና የኃይል ማከፋፈያ ላይ ጥቃት ሰንዝራለች። እስራኤል የዛሬው ጥቃት በምዕራብ ኢራን የሚገኝ ሆስፒታል ላይ ጥቃት ማድረሷ ሲገለጽ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ጥቃቱን ተቃውሞታል። ኢራን በእስራኤል የሚፈጸምባት ጥቃት እስካልቆመ ድረስ ከአሜሪካ ጋር በድርድሩ እንደማትሳተፍ ለኦማንና ካታር አስታውቃለች። ሁለቱ ሀገራት የአሜሪካና ኢራንን የኒኩሌር ድርድር ሲመሩ የነበሩ ሀገራት እንደሆኑም ይታወሳል። የእስራኤል ተቃዋሚ ፓርቲ መሪ ያሂር ላፒድ አሜሪካ ከኢራን ጋር በሚደረገው ውጊያ እንድትሳተፍ ጠይቋል። መሪው ዶናልድ ትራምፕ ለዓለም ሰላም ሲሉ ተገቢውን እርምጃ ይወስዳሉ ነው ያሉት። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል አየር ኃይል የቴህራንን ሰማይ ተቆጣጥሯል ሲሉም ተናግረዋል። ኔታንያሁ አክለውም የቴህራን ዜጎች ለቀው እንዲወጡ ጠይቀናል፣ እርምጃም እንወስዳለን ብለዋል። ኢራን ጦርነቱ ከተጀመረ ወዲህ 370 ሚሳኤሎችን ወደ እስራኤል ማስወንጨፏ ሰምቷል። ኢራን በእስራኤል ጥቃቱ ከተከፈተባት ወዲህም የእስራኤል የአየር መከላከል ጥሰው የገቡ ጥቃቶች ፈጽማለች። የእስራኤል ከፍተኛ ባለስልጣንና ዓለም አቀፉ የአቶሚክ ኃይል ኤጀንሲ የኢራን የኒኩሌር ማበልጸጊያን በተመለከተ የተለያዩ ሀሳቦችን አጋርተዋል። የእስራኤል ባለስልጣን በናታንዝ የኒኩሌር ማበልጸጊያ ከመሬት በታች ያለው ክፍል ጉዳት ደርሶበታል ሲሉ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጉዳት አልደረሰበትም ብለዋል። እስራኤል በኢራን ላይ ጥቃቱን ከጀመረች በኋላ 120 የኢራን የሚሳኤል ማስወንጨፊያዎች መምታቷንና ከጥቅም ውጭ ማድረጓን አስታውቃለች። እስራኤል የወደመቻቸው የሚሳኤል ማስወንጨፊያዎች ኢራን ካላት ውስጥ 30 በመቶ ያህል ነው ብላለች። ኢራን በቴልአቪቭ በሰነዘረችው የሚሳኤል ጥቃት በቴልአቪቭ የሚገኙ የአሜሪካ ኤምባሲ ቅርንጫፍ መጠነኛ ጉዳት እንደደረሰበት አምባሳደሩ ገልጸዋል። የእስራኤል ጦር በቴህራን ዲስትሪክት 3 የሚባለውና ብዙ ኤምባሲዎች የሚገኙበት ቦታ የሚኖሩ ሰዎች ለቀው እንዲወጡ አስጠንቅቋል። በአካባቢው የእስራኤል ጦር ምን አይነት ኢላማዎችን ለማጥቃት እንዳሰበ ይህ መረጃ እስከተጠናቀረባት ሰዓት ድረስ አልታወቀም። ፓኪስታን ከኢራን ጋር የሚያዋስናት ድንበር ዘግታለች። ፓኪስታን ላልተወሰነ ጊዜ ድንበሩ ተዘግቶ ይቆያል ብላለች። በእስካሁኑ እስራኤል በኢራን በተፈጸመባት ጥቃት 24፣ ኢራን ደግሞ 224 ዜጎቻቸው በጦርነቱ ህይወታቸውን አጥተዋል ሲሉ ዘገባዎቹ አመልክተዋል። የእስራኤል ጦር የአየር መከላከያዎች እስከ 20 በመቶ የሚደርሱ ከኢራን የተወነጨፉ ባላስቲክ ሚሳኤሎችን መጥለፍ አልቻልኩ ብለዋል። እንደ ኢየሩሳሌም ፖስት ዘገባ ከሆነም ከኢራን የተወነጨፉ በሺዎች የሚቆጠሩ ሚሳኤሎች ከ80 እስከ 85 በመቶ የሚሆነውን 300 ኪሎ ሜትር ርቀት ላይ የሚገኙ ሚሳኤሎችን መከላከል ይችላል የተባለው በዕብራይስጥ ታምረኛ
ሁለተኛው ዘንግ በመባል የሚጠራው የዳዊት ወንጭፍ፣ ዴቪልስ ስሊንግ፣ አሮ 2 ቀስት፣ አይረን ዶም ጨምሮ ሌሎች ዘመናዊ ጸረ ሚሳኤል መከራ ከጥቅም ውጭ ማድረጉንና ቀሪዎቹን ማክሸፍ ባለመቻሉ ኢራን ወደ እስራኤል የላቀ የአየር መከላከያ ስርዓት ውስጥ ዘልቆ በመግባት ዋና ዋና ከተሞችን፣ የቴክኖሎጂ የሳይንስ ምርምር ጣቢያዎችን ኢላማ በመምታቷ የእስራኤል ጦር ስትራቴጂውን እንዲቀይር አስገድዶታል ብለዋል። ጦርነቱ ከተጀመረበት ጊዜ አንስቶ ኢራን የእስራኤልን የአየር ጥቃት አጸፋ ስታደርግ እንደ ቴል አቪቭ እና ሃይፋ ባሉ ትላልቅ ከተሞች ላይ በባሊስቲክ ሚሳኤሎች መደብደብ ችላለች። አብዛኛውን የኢራን የሚሳኤል ጥቃት በቴል አቪቭ እና በማዕከላዊ እስራኤል፣ በሰሜን እስራኤል ሃይፋ አካባቢና በደቡብ ቤሼርሻ አካባቢ ላይ ያተኮረ ነው። እነዚህ ሚሳኤሎች የእስራኤል ባለብዙ ሽፋንና ባለብዙ ቢሊዮን ዶላር የአየር መከላከያ ስርዓት ከአይረን ዶም ዋናው አካል ቀስት፣ ዴቪድ ወንጭፍና የብረት ምሰሶ ጸረ ሚሳኤሎችን አልፈው መግባት እንደቻሉ ጥናት እያደረግን ነው ሲሉም ለኢየሩሳሌም ፖስት ተናግረዋል። እንደ ዘገባው ከሆነም ሰራዊቱ ያለማቋረጥ ስልቶችን እያስተካከለ ነው። እናም ኢራን ጥቃቷን እንዴት እንደምትፈጽም ለመረዳት እየሞከረና አዲስ ስትራቴጂ እየነደፈ ይገኛል። እስከዛው ድረስም ዜጎች በምድር ስር በሚገኙ ደህንነቱ በተጠበቀ ክፍል ውስጥ እንዲጠለሉ አልፎ ተርፎም የማስጠንቀቂያ መልእክቶች ድምፅ እንዲከታተሉ መክሯል። ይህ በእንዲህ እንዳለም ኢራን ዛሬ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ4 ቀናት የዘለቀውን የአየር ላይ ጦርነት ለማስቆም ብቸኛው መንገድ እስራኤል ተኩስ እንድታቆም እንዲያስገድዷት ጠይቃለች። በሌላ በኩል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በድል ጎዳና ላይ እንደምትገኝ ተናግረዋል። የእስራኤል ኃይሎች በኢራን ከተሞች ላይ የሚያደርሱትን የቦምብ ድብደባ ያጠናክሩ ሲሆን ኢራን በበኩሏ ከዚህ ቀደም ካደረገቻቸው የበቀል የሚሳኤል ጥቃቶች ሁሉ የላቀ ስኬት በማስመዝገብ የእስራኤልን የአየር መከላከያ መጣስ መቻሏን አስመስክራለች። የኢራኑ የውጭ ጉዳይ ሚኒስቴር አባስ አራቅቺ በኤክስ የማህበራዊ ትስስር ገጻቸው ላይ ፕሬዚዳንት ትራምፕ ስለ ዲፕሎማሲ ከልብ የሚያስቡ ከሆነና ይህንን ጦርነት ለማስቆም ፍላጎት ካላቸው ቀጣይ እርምጃዎች ወሳኝ ናቸው ብለዋል። እስራኤል ወረራዋን ማቆም አለባት። በእኛ ላይ የሚካሄደው ወታደራዊ ጥቃት ሙሉ በሙሉ ካልቆመ የእኛ ምላሾች ይቀጥላሉ። እንደ ኔታንያሁ ያለን ሰው ዝም ለማሰኘት ከዋሽንግተን አንድ የስልክ ጥሪ ብቻ ይበቃል። ይህ ለዲፕሎማሲ መመለስ መንገድ ሊጠርግ ይችላል ነው ያሉት። ነገሮች ወደ ሌላ መልክ ተቀይረዋል። አሁን ምን